ለምሳሌ መማታቱ መጻፉ ምናምን ያለው እንደ ባህሪ ዲፋይን ያደረግናቸው ናቸው። ጥሩ ከሆኑ ምናበረታታው፣ ልክ ካልሆኑ እንዲያቆም ቀስ እያለ ያሻሻለ እንዲያቆም የምናረገው ባህሪ ነው አይደል? አሁን እሱ ሞቲቭ ላይ እንመጣለን። ለምን እንደዛ አረገ፣ እንዴት እናስተካክለው ሚለው ላይ እንመጣለን። መጀመሪያ ግን እንዴት እናስተካክለው፣ እንዴት እናርመው፣ እንዴት የተሻለ እናድርገው ሚለውን ከማረጋችን በፊት ምናረገውን ማወቅ አለብን አይደል? ለምሳሌ ይማታል አልን፣ መማታት ድርጊት ነው አይደል? ያንን ኦኬ ለምን ምናምን ሚለው እንመጣለን፣ ለምንና እንዴት ሚለውን። መጀመሪያ ግን ምንድነው የምናስተካክለው? ለምሳሌ በቃ እንዳይመጣ ብለናል እዚህ ሰንዳይ ስኩል። ይሄ ልጅ ለምን ይላል ወላጅ ምረም ትሉት ምክንያቱ ምንድነው? መማታት ከሆነ ሌሎች ልጆች ይነክሳል ይማታል ነው ምን ነው አይደል? ድርጊት ነው። ኦኬ ስለዚህ ይሄ ባህሪ ያለው የመማታት የመናከስ። ስለዚህ እና እኛ ምንድነው የምናደርገው? እንዴት ለምን መናከስ ይፈልጋል፣ መናከስ እንዴት እናስቁመው የሚለውን እናያለን። በምን መንገድ? መጀመሪያ ግን we should define ዝም ብሎ አይ በቃ እኛ በጣም ተቸገርን እኮ የልጅ ለማገዝ እዚህ ሳንዳይስ ወይም እዚህ ትምህርት ቤት ለምንድን ነው የሚያቅታችሁ? ምን አረገ? we should define it አይደል? ያን ባህሪ በድርጊት ቃላት መናገር አለብን። አይ ብዙ ያስባል ያሰበ ስላስቸገረን አይ አይታየማ ድርጊት አይደለም። we can't see it። እየተራበ የሚለው ድርጊት አይደለም አይደል? ያ ድርጊት ካለ ግን ያ ድርጊት ወይ ማስቆም እንችላለን፣ ወይ አበረታተን ጥሩ እንዲሆን እናደርጋለን፣ ወይም ቀስ እያለ እንዲያቆም እናደርጋለን። ባህሪው ላይ እንሰራለን። that's what you do at church። ለምሳሌ ሚሳደብ ልጅ ምናምን ሲሆን ቲፒካሊ ሲሆን እግዚአብሔር እኮ አይወድም መስድብ እኮ ኃጢአት ነው ምናምን ይላሉ ልጆች፣ ገብቷቸው ሳይገባቸውም ቢሆን እግዚአብሔር ስድብ አይወድም እንዴት ብዙ የነሱ ራሱ የምናስተምርበት መንገድ ያው ጥያቄ ያለው ቢሆንም ማለት ነው። ዝም ብለው በደፈናው እናንተ ያለው ትሹት ይላሉ፣ ግን እግዚአብሔር እንዴት እንደማይወድ በእናንተ ሌቭል አንደርስታንድ አድርገው ነው ወይ አይደል? ሳምሃው ግን በቃ እግዚአብሔርን እግዚአብሔር እንደዚህ ያደርግ ምናምን ይላሉ ልጆች። እየደገሙ ነው ወይስ ኢንተርናላይዝ አድርገው እየነገሩን ነው? እሱ ሌላ ጉዳይ ቢሆንም እነዚህ ልጆች ግን በዛ አንደርስታንዲንግ ልናስተምራቸው አንችልም። ድርጊቱን ቀስ እያሉ እንዲያቆሙ፣ ጥሩ ነገር ካላቸው ደግሞ እያበረታታን እንዲቀጥሉ ማድረግ ነው። ስለዚህ እንደሱ ከሆነ ደግሞ ልናግዛቸው የፈለግነው ነገር ምንድነው? should be defined በምን? በድርጊት ቃላት። ግልጽ ነኝ? because የሚገለሉበት ምክንያት ከቸርች ከሰንዳይ ስኩል የሚገለሉበት ምክንያት አለ definitely አይደል? ያ ምክንያት ምንድነው? እንዴ ስብከት እየተሰበከ ይጮሃል። ስለዚህ በቃ ማይጮህ ከሆነ ግን ይመጣል። አዎ ስለዚህ ጩኸቱ እንዴት እናስቆመዋለን? that's how we do. so we should know ወይንም articulate ማድረግ አለብን ልናስተምር የምንፈልገውን ነገር ማለት ነው። ከዚህ አንፃር በዚህ በኤቢኤ ኢንቫይሮንመንት አለ። ይሄ አሁን ይሄ አዳራሽ ነው። ሰንዳይ ስኩል ያ ክላስ ሩሙ ሊኖር ይችላል ትምህርት ቤት ሲሆን፣ ይሄ ሴቲንግ አለ አይደል? ዝም ብሎ በአየር ላይ አይደለም ልጁ ያን ባህሪ ያሳየው፣ የሆነ ቦታ ላይ ነው። የት? ሰንዳይ ስኩል ውስጥ። ኦኬ ምንድነው አንቲሲንደንቱ ኤቢሲ የሚባሉ ነገሮች አሉ።
አንቲሲደንት ምንድነው? ቅድም ያልከው ጥያቄ አሁን ነው የሚመለሰው። ለምንድነው የሚናከሰው፣ የሚማታው፣ የሚጮኸው፣ ማይረጋጋው፣ ሚንቀዠቀዠው whatever term we use it ልክ appropriate አድርገን እሱ አንቲሲደንቱ ምንድነው? መነሻ ምክንያቱ ምንድነው? that is antecedent. so በዛ ምክንያት ምን ያደርጋል? ይጮሃል ወይም ይማታል ወይም ይናከሳል ወይም ምናምን። ከዛ ያ ድርጊት ምን አለው? ኮንሲኩዌንስ አለው፣ ውጤት አለው። ውጤቱ ምን ያመጣል? ሁለተኛ ሰንደይ ስኩል እንዳይደርስ። በጣም ጥሩ ስለሆነ ምን ማበረታታት። አረ ለልጆቹ ደግሞ ያሳየው ነገር ጥሩ ስለሆነ ኢዘር ምን አለው? ፖዚቲቭ አለው ውጤቱ ላይ ኦር ኔጌቲቭ ይሆናል። ስለዚህ እናንተ ቀደም ለምሳሌ ውሃ ጠጣችሁ፣ ለምን? ስለጠማችሁ። ተነስታችሁ ስትሬች አረጋችሁ፣ ለምን? በጣም ስለተጫጫናችሁ። ኦኬ there is a reason. the antecedent ምንድነው? ለነዚህ ልጆች እንደዛ መሆን ምክንያቱ ምንድነው? that is the antecedent. so antecedent ወይንም ያ ባህሪ የሚቀጥለውን ባህሪ ያመጣው እንዲጮህ ያረጋው ምክንያት፣ እንዲማታ ያረጋው ምክንያት ምናምን ሪዝን አለ አይደል? ዝም ብሎ አያደርግም። የዛ ሪዝን ምንድነው? እሱ ላይ ምን ኮንትሮል አለን? አንቲሲደንቱ ላይ ምን ኮንትሮል አለን? ለምሳሌ አንዳችሁም ጆሮአችሁን አለያዛችሁም። አሁን ግን አንድ ኦቲስቲክ ልጅ አሁን ብታመጡ ጆሮ ሊይዝ ይችላል። የኛ ትሬሽሆልድ አለ የመስማት አቅም። አንዱ ኦቲስቲክ ልጆች እንዳይረጋጉ የሚያረጋቸው ጆሮአቸው ወይም ይሄ ከቲፒካል ልጆች የተለየ ባህሪ የሚያሳዩት ምክንያት አንዱ ሴንሰሪ ኢንተግሬሽን ዲስፈንክሽን ነው ብለናል። በአምስቱ የስሜት ህዋሳት የሚመጡ ነገሮች፣ ከዛ ደግሞ የሰውነት ሚዛን መጥበስ 7 ነው ያልኳችሁ። በእነሱ ምክንያት የሚመጣላቸውን መልእክት እንዴት ነው ሪአክት የሚያደርጉት? ለምሳሌ አሁን እዚህ ፓውዛ ባበራ ምንድን ነው የምታደርጊው? ይጨፍኛል አይደል? ቢኮዝ መጣጠን አይችልም። ኢሚዲየትሊ ሪአክት ነው የምታደርጊው። የጮኸ ድምፅም ቢመጣ እኛም እንይዛለን ኦነስትሊ። አሁን ባለው ሁኔታ ግን አልያዝንም። ለምን? የኛ ትሬሽሆልድ ወይንም ለምሳሌ ለነዚህ ለሰባቱም ነገሮች ኢዘር ሃይፐር አክቲቭ ይሆናሉ፣ በጣም ይረብሻቸዋል፣ ወይንም ምንም አይመስላቸው። ለምሳሌ የኛ በአብዛኛው ስታንዳርድ ድምፅ መጣ። ስለዚህ በጣም ይሄ ትሬሽሆልዱ በጣም ጠባብ የሆነ ሰው በዚች ውስጥ የምትገባ ድምፅ እንዴት ነው ልታረገው የሚችለው? ሊረብሸን ይችላል። ከፍተኛ ድምፅ በዚች ክፍተት ውስጥ ቢገባ አይደል? በዚህ ውስጥስ ቢገባ ገና እንዳው ምንም እንትን አላል። ቅድም ያልኳችሁ ለዛ ነው። አንዳንዶቹ ሞንታርቦ ስር ሄደው ያዳምጣሉ። ቢኮዝ ድምፁ ገና በደንብ የትሬሽሆልዳቸው ከፍተኛ ስለሆነ እሱ ላይ በጣም ገና የመስማት ፍላጎታቸው ይጨም። አንዳንዶቹ ደግሞ ትንሽ ድምፅ ጨመረ ብለው ቢኮዝ የአብዛኛውን ሰዎች ካልን ደግሞ ማኔጅ ማድረግ እንችላለን።
ውጪ ጫጫታ አለ በሱ ውስጥ ግን እዚህ ፎከስ አድርገን መስማት እንችላለን እነሱ ከውጪ ትንሽ ይረብሽ ድምጽ ቢገባ በሙሉ ይሄን ቤት እንትን ሊሉ ወይ ጆሮአቸውን ሊይዙ ይችላሉ ጸጥ ባለ ቤት ውስጥ ድምጽ ሊያወጡ ይችላሉ ያሉ እንትን ሊሉ ይችላሉ ለምን ስቲሙሌት ያደርጋሉ ጸጥ ሲልም ድምጽ ራሳቸው ማውጣት ይጀምራሉ እኛ ደግሞ we manage አይደል ሶ ይሄ ዲፈረንስ ወይ በጣም ለድምጽ ለብርሃን በቆዳችን ወይንም በሰውነታችን አካል ፕሬሸር አለ ሙቀት ቅዝቃዜ ምናምን ነው የቆዳችን የሚቀበለው እሱን የመቀበል አቅም ለምሳሌ አንዳንድ ሰው እዚህ ታግ የልብስ ታግ ነርቨስ የሚያደርገው አለ በቃ ለአንዳንድ ሰው ምንም አይመስለውም ደግሞ እነሱ በጣም ሴንሲቲቭ የሆኑ አሉ በቃ ቆዳቸው የሚነካው ነገር የሚረብሻቸው መጠን እኛ ደግሞ ያንን የመሸከም ምን ችለው አለ ምንም በእግራቸው ደግሞ በሚወጋ ነገር ላይ ሄደው ፊል ማረጉት ደግሞ አሉ ሶ በዛ ምክንያት አንዱ ቅድም ያልኳችሁ ሰፊ ነው ይሄ አሁን የሴንሰሪ ኢንተግሬሽን ዲስፋንክሽን ምክንያቱ ማለት አንቲሲደንት ምን እንዲያረጋቸው ለምን እንደዚህ ይላል ስታዩት ለብራው ሮክ የሚያረጋው ለምንድነው እንደዚህ የሚሉት ስታዩቸው ምንድነው አንቲሲደንቱ ምንድነው ያን ያረጋቸው ምክንያቱ አንዱ እንግዲህ በሴንሰሪ ኢንተግሬሽን ዲስፋንክሽን ወይም አንዳንዶቹ የብርሃን ብቻ ሊሆን አንዳንዶቹ ድምጽ ብቻ ሊሆን ይችላል አንዳንዶቹ ድምጽ የማይረብሻቸው ምናምን ዲያሮኬ ግን ታክታይል ላይ ሊሆን ይችላል አንዳንዶቹ ሽታ ምግብ እንኳን አርገው ነው ቀምሰው ሳይሆን አይስተው አንዳንዶቹ ምንም ሽታ የማይረብሻቸው አሉ አንዳንዶቹ ሽቶ የተቀባ ሰው ካለ ስበው እንትን ሊሉ ይችላሉ በደም ስቲሙሌት ማድረግ ይፈልጋል ሶ በዚህ ምክንያት እንዳንድ እንግዳ የሆኑ ባህሪያቶችን ልናይ ይችላል ቅድም ያልነው restrictive repetitive behaviors ኮዞቹ ሶ ለዚህ የሴንሰሪ ኢንሪችመንት የሚባል አለ ያንን የእንትኑ የታክታይል ከሆነ ወይም የቴስት ከሆነ የምን ከሆነ ያው ሰፊ ነው እሱን እናንተ የማረግ ኃላፊነት የለባችሁም ልትረዷቸው ግን ይገባል okay so that is the antecedent ለምን ባህሪ ለመጮህ restless ለመሆን ምናምን ምክንያት አላቸው ማለት ነው okay so Sunday school ውስጥ ለምን እንደ ቲፒካል ልጆች ቁጭ አላሉ ለምን ይጮሃል እኔ ያስተማርኩ እሱ ጆሮውን ይዟል ሚለው አይሰራም ማለት ነው so we need to know reason አላቸው so አንዳንዱ ነገር ለምሳሌ you can massage them ቀስ ብላችሁ okay calm አሁን የኢንተርቬንሽኑ መንገድ if you are interested ወደፊት እንግዲህ ትሬኒንጎች በዲቴል በሚኖረው ላይ you can attend ይሄ እኔ አዌርነስ እንዲኖራችሁ ነው ስለዚህ ለምሳሌ ደረጃ የሚፈሩ ልጆች አሉ ገና ቁጭ ሚሉ ኦኬ በግድ ናውጣ አንጠልጥሎ መሄድ በቃ it's not right በቃ because እነሱ የቬስቲቡላር ዲስፈንክሽን አላቸው ማለት ስለዚህ ቀስ ብሎ አንድ ደረጃ ከዛ በኋላ ዲሰንታሳይዝ ያረግን ነው እንጂ ባንዴ ያን ደረጃ በታስወጡት ሊገባ ይችላል ግን እዛ ገብቶ ቀኑ ሙሉ ሲረብሽ ሊሆን ይችላል እንዴት ነው ከዛ በቃ ቀኑ ከተበላሸ በኋላ የጮሆ ነው ምናምን ብትሉ it doesn't work ማለት ነው በግድ ቶሎ አንዳንዶቹ ልጆች ቀስ
ብለው ነው they touch things ይጎዳኛል አይገድ ቀስ ብለው አንዳንዶቹ ጃምፕ አድርገው ሊገቡ ይችላሉ አንዳንዶቹ ሲያቅፏችሁ ራሱ ላያችሁ ላይ እንትን ስለሌላቸው የቀደም ያልኩት የቦዲ አጋይነስት ከዚህ እኔ ለምሳሌ እንደዚህ ጋር ሆኜ እንደዚህ ስትሬች አላረገኝ እንደሚመታኝ አውቃለሁ ወይንም እናንተን ሳቅፍ አይደል እንዳልተኛውባችሁ ይገባኛል ዘይሜኖት ያ እነሱ ጋር ላይኖር በቃ ሀግ አርገኝ ስትሉት ይዟችሁ ሊወድቅ ይችላል በተለይ ፊዚካሊ ትልቅ ሆኖ they don't know how to balance that ይሄ ከምንም እንትን ጋር አይደለም ያን ያላቸው የፕሪፕራይሰፕቲቭ ዲስፋንክሽን ሊሆን ይችላል ስለዚህ ይሄን አንደርስታንድ ማድረግ አለብን ሌላው ከዚህ ውጪ በሌላ ተግዳሮታቸው ኮሚኒኬት ማድረግ አለመቻላቸው እንግዲህ ወደ ሁለት መጥቷል ብለናል አይደለ በፊት ትራያፔድ ነበር የሚባለው በቨርባል እና በጀስቸር የኮሚኒኬት ማድረግ ሁለተኛው የሶሻል ኖርም እና ሶስተኛው ሪስትሪክቲቭ and repetitive behavior ብለን ነበር አሁን ወደ አንዱ ከናንተ ጋር ሊያስቸግራቸው የሚችለው ምንድነው ቨርባል ካልሆኑ they want to eat ግን ምግብ ስጪ ማለት አይችልም ርቦት ሊሆን ይችላል አሞት ሊሆን ይችላል መናገር አይችልም ስለዚህ ምንድነው የሚሆነው በጩኸት ነው ሚገል ካልተረዳችሁት ምንድነው ሱዝ ካላ አጭሁ ምናም ብትሉት እኛም ብንሆን ስለምንናገር ነው እንጂ እንጮህ ነበር አይደል ከኛ የሚለየው ምንድነው እኛ የተሰማነ መናገር ስለምንችል ነው ያልጮህ ነው እንጂ ባንችል እንደነሱ እንጮሃለን so we should try to understand them ማለት ነው ቸርች ውስጥ ኮሙኒኬት ማድረግ አይችሉም ስለዚህ እንዴት ነው ያንን ሁሌ ደሞ ወላጆችን ተኝቶ ጥሩ እንቅልፍ ነበረው ወይ ስትቀበሏቸው ጥሩ እንቅልፍ ነበረው ወይ ህመም ነበረው ወይ ምናምን የሚለው መረጃ ይረዳቸዋል ኦኬ ሳይታይም because sleep አንዱ የስሊፕ ዲስኦርደርም አላቸው እንቅልፍ ማይተኙ ሶ መጥቶ ቢተኛ አዛ እንደዚህ ልተኛ ነው የመጣው ምናምን ልትሉት አትችሉም መረጃ ከቤተሰብ መጠየቅ ያስፈልጋል because they are not verbal ሆነው for that matter የሚናገሩ ሆነው ኮንቴክስት ላይረዱ ይችላሉ ሁኔታዎችን ላይረዱ ይችላሉ ይሄ በዩኒቨርሲቲ ደረጃም ሆነው በምንም ደረጃ ሆነው ያን መረዳት ችግር ሊኖርባቸው ይችላል ምክንያቱም የቀደም ያልነው ለሰፖርት ይፈልጋሉ ብናለ substantial support ይፈልጋሉ በጣም very substantial support ይፈልጋሉ severe ከሆኑ mild ከሆኑ ምን ሰጣቸው ድጋፍ ይለያያል because ዩኒቨርሲቲ ይገባሉ so verbal መሆናቸው አይደለም እናንተም ጋር የሚመጡ ልጆች ከእድሜያቸው አንፃርም ቢሆን የምትሉት ነገር ላይገባቸው ይችላል አሁን እነሱን ለምሳሌ እግዚአብሔር አይወድም እንደዚህ ምናምን ብትሉት ዘይመይ ነው ታድረሰ ያው እግዚአብሔርን ስለማይወዱ አይደለም ግን ራሱ እግዚአብሔር እኛም በእምነት ነው እንጂ ያወቅነው ማናየ አይደል በእምነት የሆነ ነገር ሰው እነሱ ላይ እምነት ሰው አንዳንድ የምታስረዷቸው ነገሮች ኮንቴክስቱ ላይገባቸው ይችላል እና በግድ በቃ ይሄ ከዚህ እንትን ሊል አይችልም ሊማር አይችልም ይሄ ምንም የእግዚአብሔር ነገር የሚገባው አይደለም ምናምን አይባልም ናም ቨርባል መሆናቸው ወይም ቨርባል አለመሆናቸው አንዱ ወደ አግሬሲቭ ያረጋቸዋል ከናንተ ጋር እንትን ውስጥ ይከታቸዋል ቨርባልም ቢሆኑ ደግሞ ስቲል ሰፖርት የሚፈልጉት
ሃይ ፋንክሽኒንግም ቢሆኑ በብዙ ነገር ስትያቸው ፐርፌክት ናቸው፣ እንደውም በጂኒየስ ናቸው። ግን ይሄ ማህበራዊ እንትን ላይ ደግሞ በጣም ላይገባቸው ይችላል። ለምሳሌ መውጣት አይቻልም ብትሉ ሳያስፈቅድ ምናምን ዝም ብሎ ሊወጣ ይችላል። ለምን ነው እንደዚህ አድርጌ ምነግርሽ? ዝም ብዬ መሄድ ነው። ሂድ ልትይኝ አይደለም መጀመሪያ እጅን አውጣ ያልሽ መሄድ ነው። አዘኝ ዶፍ ዘደይ ብሎ ሊሄድ ይችላል። ሶ we should understand them ማለት ነው። ሶ ምክንያታቸው ቋንቋ መናገር አለች ቢችሉም ኮንቴክስት ያለ መረዳት ሊሆን ይችላል። ቅድም ያልኳቸው ደግሞ ቢሄቪየሮች ሊሆኑ ይችላሉ። የሴንሰሪ ኢንተግሬሽን ጋር የተያያዘ ዲስፋንክሽን ሲሆን እሱ በሴንሰሪ ኢንሪችመንት ቴራፒ የሚባል አለ። በሱ ነው የሚስተካከለው። which አንደርስታንድ ካረጋችሁ ወይ እንትን ሲሆን ግን በጣም ፍቅር በጣም ደግሞ እንትን ይፈልጋሉ። ኮንቴክስት ስለማይረዱ እነሱን እንደ ሌሎቹ ልጆች እጅ ሳታወጣ እንትን ሳትል ምናምን ብሎ በጣም ስትሪክት የሆነ ህግ አውጥቶ በህግ ተመራ ማለት በቃ አይሰራም። ህግ ልናስበግ ግን ቀስ ብለን አንደርስታንድ አድርገናቸው መሆን አለበት ማለት ነው።